ሆነው ብለን አኺራን ለማስታወስና እዛ ሄደን ለሞቱ ሰዎች ደግሞ ዱዓ እናደርግላለን እንቀራላቸዋለን። እኛ በመንቀራው ቁርአን እኛ በመናረገው ዱዓ አላህ ቀቡል አድርጎ እነሱ ደረጃ ያገኛሉ፣ መግፊራ ያገኛሉ። ይሄም ደግሞ ረሱል አለይሂ ሰላቱ ወሰለም ኩንቱ ነሃይቱኩም አን ዚያረቲል ቁቡር አላ ፈዙሩሃ ዘይሩ ፈኢንሃ ትዘኪሩኩም ቢልአኺራ ብለውናል። እነሱ የሚያወሩት አንደኛ አብዛኛዎቹ አውቀው ስለማጥፋትና ይሄን አዋሙን በምን እናስጠላው ምንም ሊያመጡብን የምንሰራውን እውነታውን ተናግረው ማሳመን ስለማይችሉ በመዋሸትና በመዋሸት ብቻ ነው። ሁለተኛ አንዳንድ ጊዜ የሚመስለኝ የሚያወሩት የነሱ ምንም ሻሃደተይን የማያውቁ እስተዛሬ ሲሰሩት የነበረውን የራሳቸውን ወይ ምንም የማያውቁ ጃሂሎች እነሱ ቤት ያሉትን እናቱን ወሬ ያባቱን ከሆነ እያወራ ያለው እናትና አባቱን እዛ ያስተምር። እኛ እኮ የምንናገረው ስለ ዑለማዎች ነው። ይሄን የሚያረግ አዋም ተራ ካለ ያ ሸሪዓተል ኢስላሚያን አይወክልም። ሸሪዓተል ኢስላሚያን ወክሎ እያወራን ያለነው ስለ ቁርአን፣ ስለ ሐዲስ፣ ስለ ትልልቆቹ ዑለማዎች ስለነዛ ስለ እንቁ ስለሆኑት እኛ አቂዳችንን ጠንቅቀን አውቀን ማንን ማክበር እንዳለብን ማንን መገዛት እንዳለብን የምናውቅ ሰዎች ነን። ሳህሉ ቱስቱሪ እንዳሉት እኮ እኛ ሱፊያዎች አህለ ሱና ወል ጀማዓ ስንባል ኡሱሉ መዝሃቢና 30 ነው ያሉት። አንደኛ መመሪያችን ቁርአን ነው። ሁለተኛ የረሱል አለይሂ ሰላቱ ወሰለም ሐዲስ ነው። ይሄ ምን ጊዜም ለድርድር የሚቀርብ ጉዳይ አይደለም አሉ። ሶስተኛ ረሱልና አለይሂ ሰላቱ ወሰለም መከተል ነው በአኽላቃቸው በስነ ምግባራቸው በእንቅስቃሴያቸው አሉ። ሱፊያዎች አራተኛ አክሉል ሐላል ሐራምን አለማጭበርበር ነው ብለዋል። እና ለማስጠላት አንዳንድ ጊዜ ወሃቢያዎች ከኛ ጋር ድምጹ ሊሄድ ስራው ሊሄድ የማይችል የሚጫወቱት ድራማ አለ። ቀብር ልክ እናመልክ ነበር፣ ቀብር ላይ እንከባለል ነበር ብለዋል ምናምን። እንዴት አድርገው ከየት እንደሚፈጥሩት ቢያንስ ድምጽ የሚመሳሰል ሰው እንኳን መስራት አይችሉም። ገገማዎች ናቸው። ድራማውንም አላወቁበትምና ይሄ በጭራሽ እኛ አህለ ሱና ወል ጀማዓዎችን የሚገልጽ አይደለም። እያወሩ ያሉት ስለማን እንደሆነ እነሱ ነው ሊጠየቁ የሚገባው እንጂ የሌላ ሰው ቀብር ተራውን ቀርቶ መዲና ሄደን እንኳን ሷዲቁል አሚንን ስንዘይር በቂን ስንዘይር ዱዓ አድርገን የውመል ቂያማ ለረሱላችንም ሸፋዓ እንዲሆኑን ለምነን ከአላህ የሚገኘውን ካልሆነ በስተቀር አይደለም ቀብር አይደለም መላእክት ማንንም ጉዝ አምላኪዎች አይደለንም። የምናመልከው አላህና አላህን ብቻ ነው። ከዋሃቢያ የሚመጣውን እውነት ነው ብሎ መቀበል አደጋ ነው የምንለው። በአላህ ላይ የዋሹ ሰዎች፣ በረሱል ላይ የዋሹ ሰዎች፣ በአይማዎች ላይ የዋሹ ሰዎች እኛ ላይ አይዋሹም ተብሎ አይጠበቅምና እዚህ ላሉት ወንድሞቼ እህቶቼ ልል የሚገባው ከዋሃቢያ የሚመጣው በጭራሽ ፍጹም ነው። ይህን የሚል ካለ ፊት ለፊት ቀርቦ ከኛ ጋር መነጋገር ይችላል። ግን አይቀርብም፣ መልስም የለው፣ ውሸት ነው። ዛሬም ውሸት ነው፣ ነገም ከነገም ወዲያ ውሸት ነው ማለት ፈልጋለሁ። ሼህ አብዱራህማን ጀዛኩሙላሁ ኸይራ። መርሐበን